ሲቃጠል ተገኘ። እግዚአብሔር ሰይጣንን ጠየቀው፣ ከየት ነው የምትመጣው? ዓለም ሁሉ ዞሬ መጣሁ አለ። ዓለምስ ዞሬ እንደሆነ ልጄ ኢዮብ ፍጹም ጤንና ጽድቅ ከክፋት ሁሉ የሸሸ እግዚአብሔርን የሚፈራ ኢዮብ ነበረ። እሱ ሰውዬን አይታል እንዴ አለ። ኢየሱስ ጌታ ነው። እሱ ሰውዬው አይታል ወይ አለ። አዎ አይቻለሁ አለ። ምን ሲሰራ አያለ? ስለ ኢዮብ ትጠይቃለህ? ስለ ኢዮብ ትጠይቃለህ? ምን አጎደልከው? ካለ እዛ ከሚኖሩ ህብረተሰብ ሁሉ የበለጸገ ባለስልጣን ነው፣ ባለሀብት ነው። በልጆቹ መልክ በሁሉ ነገር የተባረከ ይሳው ነው። የእሱ ሀብትን የሚጠብቅ ራሱ የምድሪቱ ህዝብ ቁጥሩ አይታወቅም። ይሄ ሰው አንተን ተንከባልሎ ቢሰግደው ምን ያንስለታል? እናሳለ እግዚአብሔር ቀስ ብለህ ከሰጣቸው ነገር ዳበስ ብታደርገው እውነት ይደግማል አለ። እስቲ እግዚአብሔር አንተ እንደምትረግምና መርገምን አለመርገምን እግዚአብሔር አያውቅም? የተመሰከረለት ምዕራፍ 1 ቁጥር 8 ላይ ኢዮብ ጽድቅ ነው አለ፣ ከክፋት ሁሉ የራቀ ነው አለ፣ ተንኮል የሌለበት ነው ብሎ እግዚአብሔር እኮ መስክሮታል። ሀብት ስለሰጠ ልጅ ስለሰጠ ብዙ ሎሌዎችን ስለሰጠ ነው እንጂ እስቲ ዳብስና አንተን ታረገም ያ በአራት ደረጃ ነው የዳበሰው። ክብር ለጌታ ይሁን። ዛሬ እርግጠኛ ነኝ እንደ 28 ሰዎች የተዳበሰ ወደ ቤታቸው ይመለሳል። አስፈቅዶ መጥቶ ያንተ ኢኮኖሚ የዳበሰ ሰይጣን ዛሬ ይተፋል። መልእክተኛ ነኝ፣ ሰይጣን ይተፋል። ጀምሮ አድርጎ መጥፋቱ ይተፋል። እሺ ሰይጣን በሉ፣ በእግዚአብሔር ኃይል የተነሳ በሉ፣ የባናው ይተፋል በሉ፣ ይተፋል መቶ ከሰይጣን። ከዛ በኋላ እንደዚህ ነው አላው ልጄን እንዳትነካውና ያለው ሁሉ ነገር አለ ዳብሰዋል። አንገት ላይ መጣና ግመሎች ባለበት ኤሪያ ፈልጎ ሄደና ግመሎችን ጨራረሻቸውና አንዱ ወሬ ለኢዮብ እንዲያደርስ ሰይጣን ወሬኛ አይደል ወሬ እንዳደርስ አንዱን አተረፈና እዛ ሲጠብቅ የነበረ ንብረቱን ሁሉ ከጨረሰ በኋላ አንተ ሄደህ ለኢዮብ ንብረቱን ባቀዛ ጨርሷል እንግዲህ ንገርና ብሎ አንዱ ላከ። ወሬኛ ሰይጣን ወሬኛ ስለሆነ ወሬኛ ነው። ከዛ በኋላ በየጭፍራ 4 ናቸው። አራቱም በአራት ፍቺ ነበራቸው። ጊዜ ስለሌለ ኃይላቸው ነው የሚያወራው። ከዛ አንዱ የሮጠ መጣና ንጉሱ አቤት እዛ ጋር የነበረ ያንተ ንብረት እንዲሁ አሁን ንፋስ ከየት እንደሆነ መጥቶ እንዳለ ድባቅ መጥቷል አለ። እኔ ብቻ ልነግርህ ዘንድ መለጥኩ። እየሮጥኩ አንተ ጋር መጥቻለሁ። እዛ ያለ ሀብት አለኝ ብለህ ተስፋ አታድርግ፣ እዛ ተስሯል አለ። ኢዮብ ዝም አለ። ሁለተኛው እየበረረ መጣና ከብቶች በጎች የተሰበሰበበት አሁንም ጨፍጭፎ አንዱ ተርፎ ወሬ እንዲናገር አንዱን አተረፈው። አንዱ የሮጠ መጣና ኢዮብ አቤት ያንተ ያለ ንብረት እዛ ጋር የሆነ ነገር እዛ ሽፍታው ምናምን መጣና እንዳለ ጨራርሶ ለአንተ ይነግር ዘንድ እኔ ብቻ መለጠው እየሮጠ መጡ አለ። ዝም አለ። ሶስተኛ መጣና አሁንም ቀሪ ንብረት ደብድቦ እንዲጨርሶ እኔ ለአንተ ይናገር ዘንድ እኔ ብቻ መለጥኩ ያለ አሁን መጥቶ ነገረ። መጨረሻ ልጆች ደግሞ በታላቅ ወንድማቸው ቤት ሳር ድግስ ነበራቸው። ድግስ እየበሉ እዛው ከነቤታቸው ጭምር አተረማመሱ። ጠፋ። አንዱም አሁንም ወሬ ለመናገር እየሮጠ መጣና ኢዮብ አቤት ያንተ ልጆችንም ይኸው ከነቤት ገልብጦ ለአንተ ሊናገር ዘንድ እኔ ብቻ መለጥኩ ማለት። ኢዮብ ሰማና እግዚአብሔር ሰጠው፣ እግዚአብሔር ነሳው። እግዚአብሔር የተመሰገነ ይሁን። እኛ ብንሆን 100 ብር ከኪስ ውስጥ ቢጠፋ እቺንማ እግዚአብሔር ሆኖ ብሎ አጠፍቷል። እግዚአብሔር ራሱ አለ እንዴ እንላለን። የምድሪቱ ባለጸጋ ያ ሁሉ ሀብት ካለቀ በኋላ እግዚአብሔር ሰጠው፣ እግዚአብሔር ነሳው። እግዚአብሔር የተመሰገነ ይሆናል። የለበሰው አመድ ነሰነሰው ተንበርክኮ ተንከባልሎ እግዚአብሔርን አመሰገነ። በመከራ ጊዜ ታገስ ታሸንፋለህ። አሜን። በመከራ ጊዜ ትዕግስት በታገስከው ጊዜ ታሸንፋለህ። በመከራ መካከል መተላለፊያ መንገድ እግዚአብሔር ይበጃል። ያ ሀብት ካለቀ በኋላ ሁሉ ነገር አመድ ዶፍ ሆነ በኋላ እግዚአብሔር
ሲሰጠው እግዚአብሔር ሲነሳው እግዚአብሔር የተመሰገነ ይሆን። እኛ ደግሞ እግዚአብሔር የሚገርም ምንም ነገር ምንም እኮ የምናመጣው ለውጥ የለም። ምንም እግዚአብሔር አይረግም አይሞት እሱ እግዚአብሔር ነው። እግዚአብሔር እንደዚህ አይነት እውቀት ይስጣል። አሜን። ከዛ በኋላ ሰይጣን ወደ እግዚአብሔር ተመልሶ ሄደ። ልጆቹ መጡ። ሰይጣን አቤት እንዴት አደረገው? የኢዮብ ንብረት ጨርሻለሁ። ታዲያውንም እያመሰገነኝ አይደለም እንዲ አለ። ልጄ አሁንም እያመሰገነኝ አይደለም፣ ንብረቱን ጨርሰህ እኮ እያመሰገነኝ ነው። ታዲያ አንተ ካሉት ህብረተሰቦች መካከል ይሄን መልክ ለኢዮብ ሰጥተህ ታዲያ እንዴት ነው አንተን ማመሰግነው? ማለት ደግሞ በመልክ መጣ። ስራው ይፍረስ በሉ እስቲ። አከረበት አልኩና ስራው ይፍረስ በሉ። ለማልክ ብሎ ነው አሁን እኔን ያመሰግነው? አዎ ሰይጣን አስፈቅዶ መጥቶ ከከሰሰ ከገስጹ አይወጣም። ፍቃድ ያለ ሰይጣንና ፍቃድ የሌለ ሰይጣን ለዩ። ፍቃድ ያለ ሰይጣን ቀን ውስጥ ድረስ እግዚአብሔር ሲገስጸው ድረስ ሺህ ብትጸልይ አይወጣም። ያለ ፍቃድ የገባ በባለቤት ጥፋት የገባ ሰይጣን ከሆነ በሰከንድ ይወጣል። ፍቃድ ከላይ ይዞ የመጣ ሰይጣን አስቸጋሪ ነው። ኢዮብን ፍቃድ ጠይቆ መጥቶ ነው የደረደረው። አሬ እግዚአብሔር ያስነካውማ ኢየሱስ ጌታ አሜን። ከዛ በኋላ አሁን ለመልክ ነው ተኝቶ ያመሰገነው። ነፍሱን ግን እንዳትነካዋል። ነፍሱን እንዳትነካው ሰውነቱን የፈለከው አደርጋል። መጣና ሰውነቱን ቁስል በቁስል አደረገ። ቁስሉን ሲያይ ትል ይወጣል። ከሰውነቱ ትል ይላል። ኢዮብ እንደዚህ አለ፣ እግዚአብሔር የተመሰገነ ይሁን ስለ ትል። ሰይጣን ምን አይነት ተስፋ ማይቆርጥ ሰው ነው በጨገድ ገመረ። ዛሬ በዚህ ቃል ጉልበት የተነሳ ሰፈር ላይ ሲያስጨንቅ የነበረ ሰይጣን ተስፋ ይቆርጣል። ሰይጣን ተስፋ ይቆርጣል። ምን አይነት ተስፋ ማይቆርጥ ሰው ነው? ሰውነቱ አቋፍ ያቆም እንደዚህ ይላል። ሚስቱ መጣችና ጽፍሩ የለም ወጥቷል፣ ሰውነቱ መግል ሁሉ ሞልቷል፣ ትል ወጥቷል። አንተ ነው አቤት አሁን እግዚአብሔርን እያመሰገንክ ነው? አዎ የኔ ጌታ ይመሰገናል። ደስ ሲል በመከራ ጊዜ ታገሱ። አሜን። በጥቂት ታገኛላችሁ። አሜን። አዎ ተመሰግናለሁ። ባላመሰግንስ ምን አመጣ? ምን እሱ ልዑል ነው፣ ሕያው ነው፣ የዘላለማዊ ነው። የገባ ሰውነት ኢየሱስ ያጣጥላል። ብሎ እንደ ወንድም ሰው ኢየሱስ አይሆንም። እኔ ወንድሜ ነው ኢየሱስ ያጣጥላል። ከዛ በኋላ ይህን እግዚአብሔር ደግሜ ሞት አንተን አይደለም አለች። ትላንት ሲኖር ሲሰጠን በሰጠው ኮርተን ኖረን ዛሬ ደግሞ አንድ ብለን እግዚአብሔርን ልንደግመው አንቺ ከሴቶች ሁሉ ተለይተሽ ትሰራለሽ። በፍጹም አልረግምም። ትላንት የሰጠው ዜና አሳልፌ ዛሬ ከሰርኩ ብዬ ጌታዬን ልረግመው በፍጹም አይቻልም። በኪሳራ ይቀጥላል። የትዕግስት ጉቲ ለታገሰ ሰው መልእክት አለኝ። ታሸንፋለህ። ለታገሰ ሰው መልእክት አለኝ። ታሸንፋለህ። ከዛ በኋላ እንደዚህ አለ። ሶስቱ ወንድሞች ከሌላ ውጭ አገር መጡና 7 ቀን ካጽናኑ በኋላ እንደዚህ አለ። ወንድማችን ኢዮብ ወዮ ከእጅ በልተናል፣ ከእጅ ጠጥተናል እያሉ 7 ቀን ሽሩሩ ካለ በኋላ እግዚአብሔር አምላክ ከራሱ ኢዮብ ጽድቅ ነው፣ ተንኮል አይሰራበትም፣ ከክፋት የራቀ ነው ብሎ እግዚአብሔር የተመሰከረለትን ኢዮብን ወንድሞች እንደዚህ አለ። አንተ ከእኛ ተሰውረ የሰራው ኃጢአት አለ። ለዛ ነው እግዚአብሔር አንተን በሀብቱም በልጅም በሚስትም ደብድቦ በኢኮኖሚም የደበደበው። አንተን ይሳብብሃል። ኢዮብ ብድግ አለና ልጆች በድሎ
ስንት ላይ ማሙ ቁጥር 6 ላይ ማሙ ምዕራፍ 6 ማለት ነው 6 እንደገና ምዕራፍ 8 ላይ አሉ ከዛ እንቀየቃለን እኔና እግዚአብሔር ፍጅት ውስጥ እንገባለን ብሎ ፍጅት እግዚአብሔር ደግሞ ሰማ ላይ እዚህ አለ መጣላ ሩቅ አይደለም ብዙ አጠገቡ ላይ እኮ እያለ እኮ ነው የሚያስቸግረው እግዚአብሔር እኮ አንዳንድ ጊዜ ተጽዕኖ ፈጣሪ አምላክ እኮ ደስ ሲል አጠገብ ላይ ብሎ ስትሰቃይ ዝም ይላል ለምን ተከሻይ ልክ ለማየት የትዕግስትን ጉድ ለማየት በኋላ የሚያሳቅቅ ሆናል ትልቅ ነዋ አንዴ ያሳቅፎ ለማየት ኢዮብ አቤት አሁን እኔና አንተ ልንነጋገር ስለሆነ ሱሪን ታጠቅ ቀበቶዬን ይዘህ መጣሁ እዛው ነው እኮ ነው መጣሁ የሚለው ሲገርም የእግዚአብሔር ጉድ መጣሁ እኔና አንተ እናወራለን ዛሬ እግዚአብሔር ስለ ጉዳያችሁ ያወራችኋል የእያንዳንዳችሁ ቤት ገብቶ እግዚአብሔር ያወራል ቃል ነገር አሜን በሉት የቃልን መንፈስ ከጆሮአችሁ የበላ መንፈሱ የተመታ ይሁን ቃል ሲሰበክ ታብለስማ ወንድም ቃል ውስጥ የሌለ ነገር የለም ለክናፍ ትፈልግ ይዛው ውስጥ አለ አሁን በሚያወራው ሀብት ብትፈልግ መልካም ትዳር ብትፈልግ የተለያየ ሀገር ሄዳሉ ብትል ይዛው ውስጥ አለ የሌለው ምን አለ ማመን ጉዳይ ነው ችግሩ የሌለው ከዛ በኋላ እግዚአብሔር ኢዮብ አቤት አው ሱሪ ለብሳል አው ጫማይንስ አው ቀበቶይንስ አው ቁስል ኮርሰውለት ኢየሱስ ጌታ አሜን ቁስሉ ላይ እንዴት ቀበቶ ትለብሳለህ እግዚአብሔር ይስማው እንጂ እስቲ ስለኔ እግዚአብሔር ይስማው በሉት ስለኔ እግዚአብሔር ይስማው ከዛ በኋላ ኢዮብ አቤት ለብሳል አው ቀበቶ ላደርጋል አው አሁን እንነጋገር አው እኔ ኢዮብ አልበደልኩም ዳንኤል ምዕራፍ 7:10 ላይ እንደዚህ ይላል ከፊቱ የእሳት ፈሳሽ ይወጣና ይወርድ ነበር ይላል አተ የእግዚአብሔር ፊት እሳት ነው የሚወርደው ከፊቱ የእሳት ፈሳሽ ይወጣና ይወርድ ነበር ይላል እስቲ የእሳት ፈሳሽ እንዴት አድርጎ ነው ቆሞ የሚቆመው ይገርመኛል ምን አይነት ሰው በኢየሱስ የመጽሐፍ ጉድ በሕይወት ላይ ይታያል አሜን ከዛ እንደዚህ ይላል ሺህ እልፍ ጊዜ እልፍ አላፍ መላእክቶች ሁሉ ለእሱ ይሰግዱለታል አሜን ለምን 6 ክንፍ አላቸው መላእክቶች